አሁን የማጋራችሁ ታሪክ ሊያስደነግጣችሁ ይችል ይሆናል። በአሜሪካ ዌስት ቨርጂኒያ ግዛት ኦድ በምትባል ቦታ የሆነና እየሆነ ያለ ነገር ነው። በዚህ ተራራማ ዝናባማና ጥቅጥቅ ባሉ ደኖች በሀገሬው አጠራር አፓላቺያን ተብሎ በሚጠራው ስፍራ በ20ኛው ክፍለ ዘመን የስልጣኔ ቁንጮ በሆነችው በአሜሪካ ይኖራል ተብሎ በማይታሰብ መልኩ እየሆነም ያለ ነገር ነው። ኦድ በምትባለው ስፍራ ያው ኦድ እንግዲህ ቀጥታ ትርጉሙ አስገራሚ፣ አስደናቂ ማለት ነው፣ ወይም ደግሞ ግራ የሚያጋባ እንደማለት ነው። ኦድ በሚባለው ስፍራ የሚኖር አንድ ቤተሰብ አለ። ይህ ቤተሰብ ከሌላው ዓለም ጋር የሚግባባው በጩኸት፣ በለቅሶ፣ እንደ ውሻ በማላዘንና በማጉረምረም ነው። እንግዲህ እነዚህ ሰዎች እንደዚህ የሆኑት ግን ወደው ፈልገው ፈቅደው አይደለም። ከመቶ ዓመት በፊት ወላጆቻቸውና አያቶቻቸው በሰሩት ስህተትና ወንጀል እንጂ። ይህ ቤተሰብ የዊቴከር ቤተሰብ ወይም ደግሞ የዊቴከር ፋሚሊ ተብሎ ይጠራል። ከባድ በሆነ ድህነት፣ በቆሸሸ ቤት፣ በተዝረከረኩ ምግቦች፣ በተሰበረ አልጋና ወንበር እንደዚሁም በአይጥና በበረሮ በተከበበ አስከፊ ድህነትና መጎሳቆል ውስጥ የሚኖረው ይህ ቤተሰብ በአሜሪካ አፓላቺያን አካባቢ የተለመደውን በዘመዶች መካከል በሚደረግ የወሲብ ግንኙነት ከባዱን ጠባሳ የተሸከመ ይሉታል። የአሜሪካን የተለያዩ የዜና አውታሮችም መረጃውን የሚያገኙበት የሚዲያ ማዕከል ማለት ነው። እንዴት የሚለውን አብረን በሐሳብ የጆን ዴንቨርን ካንትሪ ሮድ ሙዚቃ ያዳምጥን ወደ ዌስት ቨርጂኒያ ኦድ ልውሰዳችሁ። በቅድሚያ ግን ወዳጆቻችን አንድ ነገር ልጠይቃችሁ። የሰጠኋችሁ ነገር ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታግዙኝ በአክብሮት እጠይቃለሁ። ይሄ የፀሐዬ ሐሳቦች ናቸው። ወደ ታሪካችን እንግባ። የዊቴከር ቤተሰብን ለዓለም ያስተዋወቀው የፊልምና የፎቶ ባለሙያ የሆነው ማርክ ላይታ ነው። ማርክ አስገራሚና ባልተለመዱ ጉዳዮች ላይ የሚያተኩር የተለየ መጽሐፍ ለመጻፍ እንደ ኤሮፓውያን አቆጣጠር በ2004 ወደዚህ አካባቢ ያቀናል። በዚህ አጋጣሚ የአካባቢው ነዋሪ የሆነ አንድ ግለሰብ ስለ ዊቴከር ቤተሰብ ለማርክ ይነግረዋል። እርሱም እነርሱን ማየት አለብኝ በማለት ወዳሉበት ኦድ መንደር ይጓዛል ማለት ነው። ለመጀመሪያ ጊዜ ማርክ ይህንን ቤተሰብ ሲያገኘው በ21ኛው ክፍለ ዘመን በጣም በሰለጠነችው አሜሪካ በዚህ መልኩ በጣም በከፋ ድህነት አይደለም ሰው ይኖራል ተብሎ ለማሰብም ይከብዳል በሚባል ሁኔታ ተጎሳቁለው አገኛቸው። የዊቴከር ቤተሰቦች በተለመደው የአሜሪካውያን አኗኗር ዘይቤ የሚኖሩ አይደለም። በጣም በሚገርም መልኩ የባህር ዳርቻ የሚባል ነገር ራሱ አያውቁም የሚል ነገር ነው ማርክ ላይታ የተናገረው ማለት ነው። የዚህ ቤተሰብ አባላትን ላስተዋውቃችሁ። የመጀመሪያዋ ቤቲ ትባላለች። ቤቲ ከቤተሰቡ የተማረች የምትባል ሃይስኩልን የጨረሰች እና የቤተሰቡ መሪ ተደርጋ የምትታሰበው በዚህ ችግር በከፋ መልኩ ያልተጠቃች ከሌላው ዓለም ጋር ይህንን ቤተሰብ የምታገናኝ ድልድይ ነች። የመናገር፣ የመስማት፣ የማሰብ ችግር የለባትም የሚል ነገር ነው ያየሁት። ቀጥሎ የምታገኙት ሬይ ነው። ሬይ በጣም ታዋቂ በዩቲዩብ እና ይሄ ቤተሰብ ማርክ ላይታ ሲያስተዋውቀው በቴሌቪዥን ጣቢያዎች ላይ በሚገርም መልኩ በሰዎች ተወዳጅነት ያገኘ ነገር ግን በችግሩ በከፍተኛ ሁኔታ የተጠቃ እንደ ውሻ በመጮህ በማጉረምረም በመነጫነጭና በማልቀስ ሐሳቡን የሚገልጸው ነው። ቀጥላ ሎረን እናገኛለን። ሎረን ልክ እንደ ሬይ ነች። የመናገር ችግር አለባት። ይሄ ቤተሰብ በነገራችን ላይ የመናገር የማሰብ ብቻ ችግር አለ፣ የመራመድ የአካል ጉዳት ችግርም አለባቸው። የመጨረሻው ደግሞ የሎረን ልጅ የሆነው ታሚ ናቸው። በ2020 ማርክ ላይታ በዩቲዩብ ቻናሉ ላይ አሜሪካስ ሞስት ኢንብሪድ ፋሚሊ በሚል ርዕስ የዊቴከር ቤተሰብን ጉዳይ ለዓለም በድጋሜ አስተዋወቀ። ልብ በሉ በ2004 ፎቶ ለማንሳትና ለመጽሐፉ ሲል ወደዛ አካባቢ ተንቀሳቀሰ፣ አያቸው። ከዛ በኋላ ከ16 ዓመት ቆይታ በኋላ ማርክ ላይታ ይህንን ቤተሰብ ለመጎብኘት ወደ ዌስት ቨርጂኒያ ኦድ አቀና ማለት ነው። እዛም የዊቴከር ቤተሰብን አገኘ። በዩቲዩብ ቻናል ላይ ይህንን ታሪክ ዶክመንታሪ ታሪኩን ለቀቀው ማለት ነው። ይህ ታሪክ ከ42 ሚሊዮን በላይ እይታ ያለው ሲሆን ታሪኩን ለዓለም ማስተዋወቅም ብቻም ሳይሆን ይህ ቤተሰብ ምን ያህል ከሁሉም ነገር ተገሎ እንደሚኖር አሜሪካኖችም እንዲደነግጡ ምክንያት ሆነ ማለት ነው። ማርክ
እንደ ማንኛውም ዩቲዩበር ገንዘብ ሰርቶባቸው ግን ለመሄድ አልነበረም ተመልሶ የመጣው። ካሉበት አስከፊ ችግር የመውጣት ኃላፊነትን ጨምሮ ነበረ። በስማቸው የጎፈንድሚ አካውንት ተከፍቶ $100,000 በላይ ተሰበሰበ። ይህንንም የቤተሰቡ አስተዳዳሪ ተብላ በምትታሰበው በቤቲ አማካኝነት ለቤተሰቡ የሚያስፈልገውን ነገር ያደርግላቸው ነበረ። ጤና፣ የምግብ፣ የተለያዩ ነገሮችን እንደዚሁም ደግሞ ወደ ባህር ዳርቻዎች እየሄዱ እንዲዝናኑ ያደርግ እንደነበረ ነው የሚነገረው። እስቲ አንዴ መለስ ላርጋችሁና ከ100 ዓመት በፊት የተፈጠረውን ችግር እንመልከት። አዎ ይሄ ችግር ይህ ቤተሰብ ዛሬ ላይ ላለበት ምስቅልቅል የዳረገ ነውና ዛሬ ላይ ባለችው አሜሪካ በእንዲህ ሁኔታ ይህንን ቤተሰብ ከስልጣኔም ከማህበረሰብም ተገሎ ሊኖር ቻለ የሚለው ጉዳይ ላሳያችሁ። ወዳጆቼ የምትሰሙት ታሪክ ከባድ ነውና በጥንቃቄ አድምጡት መልእክቴ ነው። ከ100 ዓመት በፊት ሁለት መንትያ ወንድማማቾች ሄንሪ እና ጆን ዊቲከር ወደ ኦድ አካባቢ መጥተው ይኖሩ ነበረ። ኦድ በጣም ትንሽ ሰዎች ብቻ የሚኖሩባት መንደር ነችና በዛ አካባቢ ያለው የጋብቻ ሁኔታ በጣም የተቀራረበና በቤተሰቦች መካከል የሚሆን ነበር ማለት ይቻላል። በዚህ ሁኔታ እየኖሩ ያለ ሁለቱ ወንድማማቾች ለአቅመ ወሲብ ሲደርሱ እርስ በራሳቸው የወሲብ ግንኙነት ፈጸሙ። ልብ በሉ ቤተሰቦቻችን፣ አንድ ጊዜ ነገሮችን ላስተካክልላችሁ ወይም መንገድ ላስይዘው። ሁለት ወንድማማቾች ትዳር ያዙ። ያገቧቸው ሴቶች በጣም የተቀራረቡ የቤተሰብ ግንኙነት ነበር በሚባል መልኩ ነው። ሄንሪ አንድ ሴት አገባ፣ ጆን ሌላ ሴት አገባ ማለት ነው። የሄንሪና የጆን ልጆች ደግሞ ያ ማለት የሄንሪ ወንድ ልጅ ሄንሪ ጁኒየር እና የጆን ልጅ ግሬስ ደግሞ ለአቅመ ወሲብ ሲደርሱ እርስ በራሳቸው የወሲብ ግንኙነት ፈጽሙ ማለት ነው። በ1935 ግሬስ ታረግዛለች፣ በ1937 ይጋባሉ ማለት ነው። እንግዲህ ዛሬ ላይ ያለው የዚህ ቤተሰብ ምስቅልቅል ተጠያቂው ወላጆቻቸው ሄንሪ ጁኒየር እና ግሬስ ናቸው ማለት ነው። እነዚህ ሰዎች ስልጣኔ ባልነበረበት በዛ ጨለማ ዘመን በአፓላቺያን ጫካዎች ተከበው 15 ልጆችን ይወልዳሉ። ወዳጆች እዚህ ቦታ ላይ ትምህርት የለም፣ ስልጣኔ የለም፣ እምነት የለም። ዝም ብሎ መኖር፣ ዝም ብሎ መዳራት፣ ዝም ብሎ መውለድ ብቻ ነው። ከሄንሪ ጁኒየር እና ግሬስ ከወለዷቸው 15 ልጆች ዛሬ በህይወት ያሉት ቤቲ፣ ሎረን እና ሬ ናቸው። ሁሉም በተለያየ ምክንያት ሞተዋል። የተወሰኑት በልጅነታቸው ባጋጠመ የጤና ችግር፣ ሌሎች ደግሞ ካደጉ በኋላ። ወላጆች በ2021 በብራዚል በሚገኘው የሳን ፍራንሲስኮ ቫሊ ዩኒቨርሲቲ የተደረገ ጥናት ምን እንደሚል እንገራችሁ። በዘመዳሞች መካከል ወይም በቤተሰቦች መካከል የሚደረግ የወሲብ ግንኙነትና ጋብቻ ጽንስ ከተፈጠረ በሚፈጠረው ጽንስና በሚወለዱት ልጆች ላይ ከባድ የጤና ችግሮችን ይዞ እንደሚመጣ ያሳያል። ጽንሱን ከማስወረድ ጀምሮ የመስማት ችግር፣ የአይምሮ ችግር፣ አካል ጉዳተኝነትና ሌሎች ከባድ የሆኑ የጤና ጠንቆችን በልጆቻቸው ላይ ያስከትላል ይላል። በነገራችን ላይ እኔ አንድ ጊዜ ያየሁት የሆነ ጽሑፍ አለና በመካከለኛው ምስራቅ በተለይ ሳውዲ አረቢያ፣ ዩናይትድ አረብ ገልፍ ካንትሪስ በሚባሉት ማለት ነው ይሄ ሄሪዲቲ ዲዚዝ የሚባሉት የውርስ በሽታዎች አሉ፣ ከቤተሰብ የሚወረሱ ስኳር በሽታ፣ በጣም ከባድ የሆኑ በሽታዎች አሉና እነዚህ በሽታዎች በዚህ አካባቢ ላይ ከፍተኛ የሆነ ችግር እየፈጠሩ እንደሆነ ነው የተነገረ ያለው። በተለይ ደግሞ የስኳር በሽታ በዘመዳሞች መካከል በሚደረግ ጋብቻና የወሲብ ግንኙነት በሚፈጠሩት ልጆች ላይ ከፍተኛ የጤና ችግር እንደሚያመጣ ነው። የአካል ጉዳተኝነት ችግር አለ። በጣም ዲፎርምድ የሆኑ ልጆች ይወለዳሉ። ለመራመድ በጣም የሚቸገሩ፣ የአይምሮ ዝግመት ያለባቸው በጣም እንደዚህ አይነት ልጆች ይወለዳሉ። ልብ በሉ፣ ሁሉም ልጆች በዚህ መልኩ ተወለዱ ወይም ሁሉም እንደዚህ አይነት ችግር ያለባቸው ሰዎች እንደዚህ ናቸው ማለት ሳይሆን አብዛኛው ግን መንስኤው ይሄ ነው ተብሎ ይታሰባል። በገልፍ ካንትሪስ ነው እያልኩ ያለሁት ማለት ነው። ሎረን እና ሬ ወንድምና እህት ናቸው። ታሚ ደግሞ የሎረን ልጅ ነው። እነዚህ ሰዎች የሚያስቡት ልክ እንደ 4 ዓመት ልጅ ነው። የመራመድ የመናገር ችግር አለባቸው። ይህ ብቻ አይደለም፣ ነገሮችን የመረዳት አቅማቸው ደካማ ከመሆኑ የተነሳ ከሰዎች ጋር መግባባትም በጣም ይቸገራሉ። እዚህ ጋር ታሚን እንመልከተው።
ታሚ የግሬስና የሄንሪ ጁኒየር ልጅ የሆነችው የሎረን ልጅ ነው። ታዲያ እንዴት ታሚ በተመሳሳይ የችግሩ ሰለባ ሆነ ለሚለው እስካሁን መልስ ያልተገኘለት ጥያቄ ቢሆንም መላምቶች ግን ሎረን ከአንዱ ወንድሟ ወልዳው ሊሆን ይችላል የሚል ሀሳብም አለ ማለት ነው። ታሚ የግሬስና የሄንሪ ጁኒየር የልጅ ልጅ ነው ታሚ ማለት ነው። ነገር ግን በጣም በዚህ ችግር በከፍተኛ ደረጃ ከተጠቁት ውስጥ አንዱ ነው። መላምቶች አካባቢ ላይ ያሉት ሰዎች የሚናገሩት ምንድነው ሎረን ከአንዱ ወንድሟ ወልዳው ሊሆን ይችላል የሚል ሀሳብ ነው ማለት ነው። ወዳጆቼ የቤተሰብ የዘር ሐረግ ከተለያየ ቦታ በሚሆንበት ወቅት እንደ ባህር ዛፍ ቅርንጫፍ ወደ ጎን እየተዘረጋ ነው የሚሄደው። እዚህ እንደ ዊቴከር ቤተሰብ ላይ ግን አዙሪት ነው የሆነው። ሁለት መንትዮች ሁለት ቤተሰብ የሆኑ ሴቶችን አገቡ። የእነርሱ ልጆች እርስ በራሳቸው ተጋቡ። በሎረንም ይቀጠለና ታሚ ላይ የቆመ ይመስላል። ምክንያቱም ታሚ በጣም የተጎዳ ለመራመድ የተቸገረ መናገር ማሰብ የሚከብደው ነውና ይህንን ቤተሰብ ለማስቀጠል የሚችል አይመስልም። ዝም ብለን ስንመለከተው እንግዲህ የሄንሪ ጁኒየር እና የግሬስ አጠቃላይ የዘር ሐረግ ታሚ ላይ የሚቆም ነው የሚመስለው። ከዚህ በኋላ ሁሉም እድሜያቸው በጣም ገፍቷል። ከ70 ዓመት በላይ ናቸው። ታሚ ብቻ ነው 45ኛ ዓመቱ ላይ ያለው። ስለዚህ ከዚህ በኋላ ይህ ቤተሰብ ዘሩን የሚያስቀጥል አይመስልም። እንደ ኖርማል ቤተሰብ ዘሩን የሚያስቀጥል አይመስልም። ታሚ ላይ የቆመ ይመስላል። አስገራሚው ነገር ከቤተሰቡ ደህና የምትባለው ወይም ደግሞ ተምራለች፣ ሃይስኩልም ጨርሳለች፣ ከቀረው ዓለም ጋር ትግባባለች ተብላ የምትታሰበው ቤቲ ችግሩ የተከሰተው ብላ የምታምንበት መንገድ ነው። ይሄ ወንድሞቿ ላይ እህቶቿ ላይ የምታየው ችግር ተከሰተበት ብላ የምታስበው ነገር አስገራሚ ነገር ነው። ቅድም እንዳልኳችሁ አፓላቺያን የሚባለው አካባቢ ዛሬም ድረስ ከፍተኛ ድህነት ያለበት ከስልጣኔ የራቀ ነውና እዚህ አካባቢ የቤተ ዘመዶች ወይም ደግሞ የዘመዳሞች የወሲብና ጋብቻ ነውር አይደለም። ማንም አያወግዘውም፣ አይናገርም በዚህ ጉዳይ ላይ ማለት ነው። እናም ቤቲ እያለች ያለችው ይሄ ችግር የተከሰተብን በአካባቢው ያለው የድንጋይ ከሰል የማውጫ የማዕድን ቦታ ነው ብላለች። እንግዲህ ቤቲ ነች የምትለው፣ እውነቱ ግን ያው ቀደም እንዳልኳችሁ ሁላችንም የምናውቀው ነው። ለማንኛውም ይህ ቤተሰብ ዛሬ አሁን በጣም አፕዴት የሆነው መረጃ ምንድነው የሚለው ታላቂቷን ሀገር አሳፍርሃልና ተብሎ እንዲበታተን ተፈርዶበታል ነው። እንግዲህ ተማረች የምትባለው ቤቲ ብቻዋን በኦድ ቀርታለች፣ በዛ ቤት ውስጥ ማለት ነው። ሎረን፣ ሬይ እና ታሚ መንግስት ወስዷቸዋል። ማርክ ላይታም ያው ፎቶግራፈሩና ዶክመንተሪውን የሰራውና ለዓለም ችግሩን ያወጣው ያው የሚያሳየው ግለሰብ በስማቸው የተሰበሰበውን ገንዘብ ለግል ጥቅም አውለሃል ተብሎ በትልቁ ስሙ እንዲጠፋ ተደርጓል። የዊቴከር ፋሚሊ ታሪክ አስተማሪ፣ አሳዛኝ፣ አስገራሚ ነው። ያው ራሳችሁ ፍረዱ። እኔ እንግዲህ ለኔ ሶስቱን ሆኖ ብዬ ነው የማስበው። ሐሳቡን ወደ እናንተ ማጋራት፣ ታሪኩን ወደ እናንተ ማቅረብ ነው። እናንተ ደግሞ የራሳችሁን ድምዳሜ በኮሜንት መስጫው ላይ ብታስቀምጡ ወይም ደግሞ ሐሳባችሁ ብታጋሩን በጣም በጣም ደስ ይለናል። ቤተሰቦቻችን እንደዚህ አይነት አስገራሚ ሐሳቦችን፣ የወንጀል ታሪኮችን እና የተለያዩ እይታዎችን የራሴን ሐሳቦች እየጨመርኩኝ ወደ እናንተ የምናቀርብበት ፕሮግራም ይቀጥላል። በተሻለ መጠን በየሳምንቱ አንድ ቀን ወይም 2 ቀን ለማድረግ እንሞክራለን። ከኛ ጋር ስለነበራችሁ በጣም በጣም ነው የማመሰግነው። መልካም ጊዜ ይሁንላችሁ። አበቃን። ቻው።